እንግዲህ ናታን እሷን እንደዚህ አይነት ስራ አትሰራ፣ መጥፎ ስራ አትሰራ እያለ ስከራከርላት ነበረ። እዛ ሄዶ ወንጀሏ ስጣራ ግን ገዳይ ቀጥራ እፍራታን ለማስገደል እንደነበረ ሲያቅ ግን በጣም ተናደደ ማለት ነው። በራሱ ተናደደ። እሷ እስከ መቼ ነው ሰውን በማመን የሚጎዳው ያለ እውነት ነው። ደግሞ ሁሌም ሰው በሚለው ሁሉንም ሰው እያመነ ተጎጂው እራሱ ነው ማለት ነው። ከዚህ በፊትም ያፌትን በሙሉ ልቡ አምኖ ጓደኛዬ ነው ብሎ ተቀብሎት ይሄን ሁሉ በደል ስደርስበት በአስመሳይ ማንነቱ ከዛ በኋላ ግን ሲያቅ በጣም ነው በራሱ የተናደደው ማለት ነው። አሁንም ደግሞ ቤዛ ተቀይሬያለሁ ከዚህ በኋላ ከቤታቸው ወጥቻለሁ ብላ እሷ ግን በጀርባዋ ሌላ ሴራ ስታሴር ነበረ። ግስ ግራው ተጋልጧል ማለት ነው። ሌላው ደግሞ እንግዲህ ሉሊት ስራ ስለምታውቅ መጥፎ ስራዎች ብዙ መጥፎ ስራዎች ስለምትሰራ ፖሊሶቹ ሲመጡ በጣም ተደናገጠችው ማለት ነው። ያው ራስ እኔን ነው የሚይዙ ብላ ነው የተደናገጠችው። ግን ቤዛ ሲወስዳት ተረጋጋች ማለት ነው። ግን ደግሞ አሁንም ቤዛ ታጋልጠኛለች፣ እሷ ከተያዘች እሷም አለችበት ብላ ታጋልጠኛለች ብላ በጣም ፈርታለች ማለት ነው። ፈርታ ለአለቃዋ ደውላ እንግዲህ አለቃዋ ደግሞ ያፌት ነው እርዳኝ ስትለው ምን ተፈጠረ? ቤዛ ታስራለች። እሱ ደግሞ የኤፍራታ መገደል ስሰማ በጣም ተደናገጠ ማለት ነው። ኤፍራታን ይወዳታል። እንግዲህ ከኤፍራታ ፍቅር ይዞታል ይመስለኛል። ሌላው ደግሞ እንግዲህ ያፌትን ከቤት ወጥቶ ወደ እነሱ ሲሄድ እነ ናታን እና ቢኒም ከፍርድ ቤት ከቤዛ ጋር መጥቶ እንግዲህ ወደ ቤት እየሄዱ ኤፍራታ እየጠፍታ ነው ያሉ ስልክን ስሞክርላት እምቢ ስለ መንገድ ላይ ስገናኙ እንግዲህ ከዚህ በኋላ ከአንተ ጋር የምትጨቀጭቅበት ምንም አቅም የለኝም፣ ስለ ናታን በጣም አዝኛለሁ፣ እኔም እንዳንተ አዝኛለሁ፣ እንደውም ከአንተ በላይ አዝኛለሁ ስል ለምንድን ነው ያዘንከው? ከዚህ ሁሉ ጀርባ አንተም አለበት ወይ ብላ እንግዲህ እሱም ለኤፍራታ በጣም የምጨነቅላት እንግዲህ ግን ደግሞ ኤፍራታ ለአሁን አለች ለአሁን አልተሳካላችሁ ስል ናታን በጣም ተደሰተ ማለት ነው። ተደስቶ ፈጣሪን አመስግኖ ሲሄድ ለምንድን ነው ያመሰግነው ብሎ ጥያቄ የሆነባቸው ማለት ነው። ናታን እንግዲህ ኤፍራታን ሊወስድበት እንደሆነ አላወቀም። መቼም ሊወስድ አይችልም፣ ግን ደግሞ ሀሳቡ እንደዛ ነው ማለት ነው። ሉሊት ደግሞ ኤፍራታ ወደ ቤት ስትመጣ በጣም ተደናገጠች እና ስታያት ምንም አልሆንሽም ወይ እያለች ምንም አልነካሽም ብላ እየነካካች ስታይ እሷ ሞታለች ብላ እርፍ ብላ ነበረ። እንግዲህ ግን ደግሞ ኤፍራታ ፈጣሪ ይጠብቃታል። በእውነት ነው የምትቆመው፣ ለእውነት ነው የምትቆመው። አሁንም ቢሆን እሷ ለሴቶቹ ቁጭ አላለችም፣ ስራውን እየሰራች ነው ማለት ነው። እነሱን ለማዳን የምትችለውን እያደረገች ነው ኤፍራታ ማለት ነው። ግን ደግሞ እሷ ወደ ቤት ስትመጣ ሉሊት ምንም አልሆንሽም የምትለው ምን ሆናለሁ እኔ እንድሞት ትፈልጊያለሽ አይደለ? ወይ ደግሞ እንደ ጽዮን ማስታወስ እንዳልችል ትፈልጊያለሽ ያለቻት ነበረ። እሱም ደግሞ እውነት ነው። ግን ደግሞ እንትና ጽዮንም እንደዚህ እሷን እንደዚህ እንዳደረገች ቢያንስ ብትጠራጠር እንኳን ጥሩ ነበረ ኤፍራታ። ግን ደግሞ እውነቱን መውጣቱም አይቀርም ማለት ነው። እንግዲህ ኤፍራታ እንደዛ ብላ ወደ ቤቷ ገባች። እንደ ድመት 9 ነው ያላት እያለች በጣም ተደናግጣለች። አርፌ ነበረ ሞታለች ብዬ እያለች እንግዲህ የእሷም ተራ ይደርሳል ማለት ነው። የእሷም ተራ በቅርቡ ነው መቼስ ሩቅ አይሆንም። ቤዛ ከተጋለጠች እሷም መጋለጧ አይቀርም ማለት ነው።
ሲሆን እንግዲህ እነሱ የድሮ ቤታቸው መሄድ ይፈልጋሉ። ገኒም አስፈቅዳለች ማለት ነው። ያፌት ጋር ደውላ ያፌትም እሺ ብሏታል። እዛ ስትሄድ ምናልባት የሆነ ነገር ፍንጭ ልታገኝ ትችላለች፣ የሆነ ነገር ልታስታውስ ትችላለች ማለት ነው። ለትውስታዋ ልረዳት ይችላል እዛ ቤት ብዬ ተስፋ አደርጋለሁ። እሷ ካስታወሰች ሉሊት ያበቃለታል ማለት ነው። እና እንትና ናታንም ይሄንን ቢያውቅ እርግጥ ዝም አይላት ነበር እስካሁን። ናታንም የእሷን ማንነት እፍራታን እንደዚህ እንዳደረገችው ምንም አያውቅም። ክፋት እንዳለባት ያውቃል። ግን ይሄ ሁሉ በደል ሲደርስባቸው እሷ እዛ ቤት ውስጥ ሆና ይሄን ሁሉ እንደምትሰራ አያውቅም ማለት ነው። ቢያውቅ ግን በእርግጠኝነት ሰውን አንቆ ይገላት ነበረ። እና ለማንኛውም እንግዲህ ሌላ ደግሞ ገኒ ናት እንግዲህ ኤፍራታ ቤዛ እንደዚህ እንዳደረገችባት ስትሰማ በጣም ተናደደችው። እርግጥ ነው ደግሞ እህቴ ናት ብላ ያሰበችው ልጅ ይህን ሁሉ ስታሴርባት የእሷ ሞት ሁላ እስክትመኝ ድረስ በጣም ይከብዳል። እንግዲህ እፉዬ በጣም ተናዳለች። ገኒም ስትሰማ በጣም ደነገጠች። ለምን ልጄ ላይ ይሄ ሁሉ ታደርግበታለች ስትል እንግዲህ ልጇ መሆኑን ልትናገርም ነበረ ገኒ። ግን ደግሞ ቢኒ ይዟት ወጣ ማለት ነው። ከዚህ በፊት ራስሽ አይደለ ወይ ትጎዳብኛለች አሁን ከነገርኳት ያልሽው፣ ስለዚህ አሁንም ታግሼ ምንም አትንገራት፣ አሁን ከባድ ሁኔታ ውስጥ ስለሆነች አሁን ባትነግራት ጥሩ ነው ብሎ ነግሯት ሄደ ማለት ነው። እፉዬም ደግሞ ምን አለ እውነትም እናቴ ብትሆን ገኒ ዳግም ወንድሜ ቢሆን እያለች ስታወራ ነበር። እንግዲህ እውነትም ደግሞ የእውነት ቤተሰባ ደግሞ ምን አይነት ስሜት ይሰማት ይሆን ምለው ነው። እንግዲህ እናት ሆና አጠገቧ ነበረች እስካሁን ድረስ እናቴ ብትመጣ እያለች ስትጠባበቅ ግን ከጎኗ ነበረች። አሁን ደግሞ የእውነትም ገኒ እናቷ መሆኗ ስታውቅ ምን አይነት ስሜት ይሰማት ይሆን ግን እንጃ፣ ግን አላውቅም። ለማንኛውም ስታቅ ደግሞ ይበልጥ ደስተኛ ትሆናለች ተስፋ አደርጋለሁ። እነዚህን ሁሉ ችግር አልፎ በኋላ ላይ ደግሞ ደስተኛ እንደሚሆኑ ተስፋ አደርጋለሁ ማለት ነው። ቤተሰብ እንግዲህ ሰላም ቆይልኝ። የሚቀጥለው እንግዲህ የሚሆነው አብረን የምናየው ይሆናል። ሰላማችሁ ይብዛልኝ ያላችሁበት። ደህና ቆዩልኝ።